እድሜያችሁ ከ18 ዓመት በታች ሆናችሁ ቤተሰቦቻችን ይህንን ትረካ በፍጹም እንዳታዳምጡት። ስሙን የማይነግረኝ ዶክተር የሚለውን ቃል እንደ ዲክሽነሪ ተርጉም ይብባል a person full of himself ብዬ ማበቃ ይመስለኛል። ሁሉንም ዶክተሮች አንድ የሚያደርጋቸው ነገር ይሄው ነው። ስለ ራሳቸው አውርተው አይጠግቡም። እኛ ዘንድ የሚመጡት በዋናነት ለሴክስ አይመስለኝም፣ ለጆሮ ነው። ጆሮአችንን በልጥጠን ስለምንሰጣቸው ይወዱናል። አዳዲስ ደንበኞቼ ዶክተር መሆናቸውን ካወቅኩ የጆሮ ሰርቪስ እያልኩ ኤክስትራ ባስከፍል ስግብግብ ልባል አይገባም። እነሱ ሴካርድ እያሉ በየሆስፒታሉ 100 ብር ይነጩን የለ ማን ይሞታል? በዚያ ላይ ጢባራቸው። ዶክተር ሲባሉ ደግሞ አንድ አይነት ሁሉም እጅ በኪስ አድርገን ሴክስ እናድርግሽ ማለት ነው የሚቀራቸው። ሲያስጠሉ። ለነገሩ እኛም ሰፍ እንልላቸዋለን መሰለኝ። እንደምንደነግጥላቸው ስለሚያውቁ ነው የሚንጠባረሩት። ማረጋቸው የትኛዋንም ሴት እንደሚያስበረክክ አሳምረው ያውቁታል። ለዚህ ይመስለኛል ትንሽ ይጓቸው ሲነካባቸው የሚንበረበሩት። ስሙን የማይነግረኝ የነበረ ደንበኛዬን አልረሳውም። አንድ ከእግሩ ሸፈፍ ከቁመቱ አጠር ከኩራቱ ረዘም ያለ ደንበኛ ነበረኝ። ስሙን እንኳን ለመናገር የሚጠየፈኝ። just call me the doctor ይለኛል ስሙን ተሳስቼ ከጠየቅኩት። ደሞ የኔን ስም ስንቴ እንደነገርኩትና ስንቴ እንደሚረሳው የባህሪ ውርር ነበር የሚያደርገኝ። ስለሚይዘኝ ደግሞ እጥፍ አስከፍለዋለሁ። አይከራከርም። ይህም ያናድደኛል። ከወጣሁለት በኋላ ደግሞ በራሴ እናደዳለሁ። ምን አለም ቢባልኩት ብዬ እርር ድብን ትክንላለሁ። ዶክተሩ ከፍተኛ የሴተኛ ዳሪና የህዝብ ንቀት አለበት። የሚገርመኝ እንዲህ ሁሉንም ህዝብ ከናቀ ለምን በጊዜ ታንቀው እንደማይሞት ነው። እንዲህ ከሚንቀው ህዝብ ጋር ዘላለም ተናንቆ ከመኖር መታነቅ የሚቀል መሰለኝ። ስንት አይነቱ እንዳለ። ባለፈው ዓርብ ዕለት እንደ ሁልጊዜው አምቦሃና ጂን ቀላቅሎ በፍጥነት መጠጣት ከጀመረ በኋላ ሆቴል ይዞኝ ሄደ። ሁልጊዜም የተረፈውን መጠጥ ይዞ ነው ወደ ሆቴል የሚገባው። ሩም እንደገባ ከረቫቱን አላላና የሸሚዙን ቁልፎች በግማሽ ፈታቶ አልጋው ጫፍ ላይ እንደተቀመጠ ድንገት በሐሳብ ለም ብሎ ጠፋ። እኔ ከላይ ልብሴን አውላልቄ የጠበቅኩት ነበር። እሱ ብድግ ብሎ ወደ ሶፋው ሄደና ሶፋው ላይ ተንጋሎ በአንድ እጁ ጂኑን እንደያዘ በሌላ እጁ የዲኤስቲቪውን ሪሞት አንስቶ ዜና ማየት ጀመረ። እኔን መፈጠሬንም ሳይረሳኝ አልቀረም። ብታገሰው ሊመጣ ነው። ዶክተር በላ አውልቅና ኮንዶም አጥልቅ አልኩት ሳላስበው። የእውነት አስቤ ሁሉ አልነበረም እንደዛ ያልኩት። እሱቴ ለምን ደሞ አይፈላም? ይችን በመናገሬ ብቻ ያን ምሽት የደረሰብኝን መከራና ያየሁትን ፍዳ እኔ ነኝ የማውቀው። የአንድ ሰዓት ሌክቸር ለቀቀብኝ ቋቅ እስኪለኝ። መጀመሪያ ደም ስሩ ተገታተረ። ቀጥሎ በዚያች ቁመቱ ሽቅ በንቀት እያየኝ ተንበረበረ። አጫጭር ወንዶች እንኳን ዶክተር ሆነው እንዲሁም ኮምፕሌክሳምና ተንኮለኛ እንደሆነ አውቃለሁ። የዚህ ሰው ግን በዛ አስጠላ። ስሚ ባታውቂው ነው እንጂ ብሎ 3 ተከታታይ ሾርት የሚሰራበትን ሰዓት ሙሉ ነዘነዘኝ። አንባረቀብኝ፣ ዛተብኝ፣ ባፉ ሸናብኝ ብል ይቀላል። ብቻ ያልሆነ የለም። ሌላ ጊዜ ማንም ወንድ ምንም አይነት ብር ይክፈለኝ ንቀት ካሳየኝ ጥየው ነው የሚሄደው። ይሄ የኔ ባህሪ ነው። ለንቀት ትዕግስት የለኝም። ያን ምሽት ግን ያልጠበቅኩት ስለነበረ ነው መሰለኝ ደንዝዤ ቀረሁ። ሱሪያው ልቅና ኮንዶምህን አጥልቅ ማለት ቆይ ምኑን የሚያናድደው? አቤት እንዴት ቆሽቴን እንዳሳረረ ያንቀን። ለሷ ሐኪም መሆንን እግዚአብሔር ከመሆን ለይቶ ያው መሰለኝ። ባታውቂኝ ነው ይለኛል እንዴ ደግሞ። አሁን እሱን ማወቅና ኮንዶም ማጥለቅ ምን አገናኛው? ዶክተር መሆኑን ሲሰሙ ቫይረሶቹ እግሬ አውጪኝ ብለው የሚፈረጥጡ መሰለው እንዴ? ደነስ። ከኔ ይበልጥ የጦፈው ግን እሱ ነበር ለካ። በንዴት ሪሴፕሽን ደወለና ሌላ ቦትል ጂን አስመጥቶ መጠጣት ጀመረ። የጀመረውን ትቶ ማለት ነው። ገና እኮ የያዘውን ሳያጋምስ ነው ሌላ የሚያዘው። ሩም ድረስ ያመጣለትን አስተናጋጅ 2 የ100 ብር ኖቶችን አውጥቶ ቲፕ አደረገው። አስተናጋጁ ከቁጥጥሩ ውጭ በሆነ የደስታ ስሜት ጭራውን ቆላለት። እሱም ይሄንን ነበር የፈለገው መሰለኝ። ሁሉም ሰው ጭራውን እንዲቆላለት። አይገርመውም?
እኔ በፍጹም ጭራዬን ለሰው አልቆላም። በአፋን ሁሉ የእናትህ እንትን ትለው ነበር ራኪ ብትኖር። የማን ነው በእናታችሁ? ለመሆኑ ስንት እንደሆንን ታውቂያለሽ? ብለው ነበር ማንቋረር የጀመረው። በወቅቱ ምን ማለቱ እንደሆነ አልገባኝም ነበር። believe it or not ለዚህ አሸዋ ለሆነው 70 ሚሊዮን ህዝብ 2000 እንኳን አንሆንም ያለንለት። ሆኖም እንደምታየው ነው። በቃ ስለኛ ግድ አጥቷል። አይንከባከበንም። እንዲያው ያንጓጥጠናል። ያ ንቆናል። መፈጠራችንንም ረስቶታል። ያ ትዝ የምንለው ታይፎይድ ሲያንደፋድፈው ብቻ ነው። እንኳን ህዝቡ እናንተ ንቃችሁናል። ባንናቅ እንዲህ አትናገርኝም ነበር። ይቅርታ ልጠይቀው ስላስቆመኝ። ታምኛለሽ ታክሲ ከህዝብ ጋር ተጋፍተው የሚሄዱ ባልደረቦቼ እንዳሉ? እየዋሸው አይደለም። ሊትራሊ ከተራው ህዝብ ጋር ታክሲ የሚጋፋ ሐኪም ጓደኞች አሉኝ። ያ ትሩ ስቶሪ ነው የምነግርሽ። ህዝቡ ነጭ ጋውን ካለበስን ሐኪም መሆናችንን ማውቁን እንጃ። ይህ ህዝብ እንዲያከብረን በየመሸታ ቤቱ በየጎዳናው ጋውን ለብሰን መገኘት አለብን? ቴልሚ አለብን? ይህ ህዝብ እሺ በስም አይወቀን፣ ነገር ግን በመልክ እንዴት አያውቀንም? 2000 የማንሞላ ሐኪሞቹን በመልክ ማወቅ እንዴት ያቅተዋል? አሁንማ ስጋ ነጋዴም የኛኑ ጋውን ማጥለቅ ጀምሯል። ህዝቡ ከበሬ ያራጅ እኩል ቢያይን ይፈረድበታል። ታዲያ ውርደት እኮ ነው ይሄ። ይንጎራደዳል። ደሞ አጠጣጡ ጂን ሳይሆን ጁስ የሚጠጣን የሚያስመስለው። አስፈራኝ። ስላስፈራኝ ደርቄዋለሁ። ዩሲ ህዝብ ብቻ አይደለም ይረሳል፣ ጤና ጥበቃ ረስቶናል። ወያኔ ረስታናለች። የወያኔን እንኳን ተይው አይነሳ። ወያኔ ድሮም ደንቆሮ ናት። አሁን ደግሞ ብሶባታል። እንኳን ህዝብን እኛንም መስማት አቁማለች። እንኳን እኛን ራሷንም አትሰማም። እርስ በርሷ መደማመጥ አቅቷታል። ነፃ ወጣለው ብላ የተዋጋችለትን ህዝብ እንኳን ትዝ የሚላት ምርጫ ሲደርስባት ነው። ተንቤን ስሰራ ሁሉንም ጉዷን አይቼዋለሁ። የራሷን ህዝብ እንኳን ረስታለች። ያ ሐኪም የሚንቅ መንግስት እድሜው አጭር ነው። ይሄ ታሪክ የመሰከረው ነው። ህዝብና ሐኪም የናቀ መንግስት አብቅቶለታል። ወያኔ ያልገባትም እንጂ ቢሆን ቄጠማ እያነጠፈች አበባ እየበተነች ዘንባባ እያውለበለበች ነበር ልትንከባከበን የሚገባት። ያ ተሳሳትኩ። ከተሳሳትኩ ታረማለሁ። አሁንማ የንቀቷ ንቀት ፎርጅድ ሐኪም በየጎጡ እንደ አሜባ እያራባች ህዝቡን ልታስጨርሰው ቆርጣ ተነስታለች። የራሷን ሹመኞች ታይላንድ እያሳከመች ህዝቡን በጥቃቅንና አነስተኛ ሐኪም ታስፈጀዋለች። ያ ተሳሳትኩ። ለሳል የሬሳ ማድረቂያ መርፌ የሚወጋ ሐኪም በቃለ መሐላ ያስመረቀች በዓለም ላይ ወያኔ ብቻ ናት። ያ ይሄን ታውቂያለሽ? አይቴልዩ ወያኔ ሐኪም ንቃ ከዚህ በኋላ ብዙም አትራመድም። ከነፃ አውጭነት ተነስታ አሁን እያመነመነች ህዝብና ሀገር የምትገድል አደገኛ በሽታ እየሆነች ነው። ያ ተሳሳትኩ። እውነት አይደለም? ይህን ተናግሮ ላንቃው እስኪበጠስ ሳቀ። በተናገረው ነገር ኩራት ተሰማው። ወዲያው ደግሞ ፈራ መሰለኝ። የሰማው ሰው ካለ በሚል ነው መሰለኝ በሩ መዘጋቱን ሄዶ አረጋገጠ። ስሚ ደግሞ የፈራው እንዳይመስልሽ። እኔ ነኝ ወያኔን የምፈራ። ለአቅመ አዳም ከደረስኩ ጀምሮ እንኳን ሰውን ፈጣሪን ፈርቼ አላውቅ። ኦኬ አይምሰልሽ። ይሄኔ የምር ሳቄ መጣ። ፈርቶ እኮ ነው በሩ መዘጋቱን ሄዶ ያረጋገጠው። የሰካራም ነገር። ቆይ ሰክሮ እንዲህ ከፈራ ባይሰክር ኖሮ ምን ሊሆን ነበር? ሽንቱን ስሪው ላይ ሊለቀ ይችል ነበር ማለት እኮ ነው። ሳቄን አፍኛ ቀረቀርኩ። ቆይ እኔ ላይ ጉራውን እንዲህ ከሚቸረችር ጫካ አይገባም? ሁሉም ወንድ ፍርሃቱን በእኛ ያስታግሳል። ሲያስጠላ ቦቅባቃው እንዲህ ያስጠላል። የያዘው ሩም ሌክዠሪ ስለነበር በጣም ሰፊ ነው። በዛ ሰፊ ሩሙ ግራና ቀኝ እየተንጎራደደ ሲያወራ ቲያትር የሚሰራ ነው የሚመስለው። ቀጠለና ደግሞ ወደ እኔ በጣም ተጠግቶኝ ማውራት ጀመረ። አንድ ህዝብ ሞቱን የሚታደግለት ሐኪሙን ከናቀ ምን ተስፋ ያለ ይመስልሻል? ንገርኛ። የያዘውን ጂን ትቶ ቅድም ትቶት የነበረውን ጂን ጠርሙስ መልሶ አነቀ። አንድ ጊዜ ጨልጦት ሲያበቃ መንጎራደዱን ቀጠለ። ስምሽም ማን ነበር ያልሽኝ? ሮዛ። ዋቴቨር አንቺ ራሱ ህዝብ ነገር ነሽ። ያ እንደማንም ተራ ዜጋ ቆጥረሽኝ ስታበቂ ሱሪ አውልቅ ኮንዶም አጥልቅ ትኛለሽ። እኛ ፊዚሺያን የሴተኛ ዳሪ ቤት እንኳን የማንከበር ሩቢሽ ሆነናል ማለት እኮ ነው። you should be sorry okay ለተናገርሽው ነገር። ያ በእውነቱ ከዚህ በላይ ምን አሳፋሪ ነገር አለ? በእውነቴ ለዚች ሀገር የሞት አይደለም? ቴልሚ ከተሳሳትኩ ታረማለሁ። ለመሆኑ ፊደል ቆጥረሻል? ሁለተኛ የዓለም ጦርነት ጊዜ ፈረንሳይ በቻርልስ ደጎል ድል የቀናት ለምን ይመስልሻል? ሴቶቻቸው ለወታደሩ ጭናቸውን ሳይሰስቱ ቤዛ እንዲያደርጉ በማድረጉ ነው። ያ believe it or not ታሪክ ብታነቢን ታውቂ ነበር። ሆኖም ሴተኛ ዳሪ ሆነሽ ይህን ታሪክ ታውቂያለሽ ብለን አንጠብቅም።
ተሳሳትኩ። ከተሳሳትኩ ታረማለሁ። ሴተኛ ዳሪ መሆንሽ ግን ከማንበብ ሊያግድሽ አይገባም። ያ ሙች እውነቴን ነው የምልሽ። ጭንሽን መክፈት ማለት የግድ አይምሮሽን መዝጋት ማለት አይደለም። ኖት ነሰሰርሊ ማንበብ መብትሽ ነው። ያ ዋይናት። እንዲያውም ልንገርሽ፣ ቪየና በካርል ፍራንዜል የሕክምና ትምህርት ቤት ተለማማጅ ሐኪም ሳለሁ አንድ የማዘወትራት መሸታ ቤት ነበረች። ስሟን በእርግጥ ረስቻታለሁ። ስምሽን ማን አልሽ? በድጋሚ ጠየቀኝ። የማን? የኔና? ታዲያ ማለት ነው ከኔና ካንቺ ሌላ እዚህ ክፍል ውስጥ ሰው አለ? ተበሳጫብኝ። የኔ ሮዛ። ያ ዋሬቨር። ብቻ እዚያ ተለማማጅ እያለሁ የአገሬው ሴተኛ ዳሪዎች ባለጌ ወንበር ላይ ወፋፍራም መጽሐፍ ይዘው ነው የሚቀመጡት። ያየሁትን ነው የሚነግርሽ። ምናልባት ላታምኚኝ ትችያለሽ። አዎ የምነግርሽን ታምኚኛለሽ? ኖ ዩ ዶንት። ባታምኚኝም መናገር ያለብኝን እናገራለሁ። ደንበኛ እስከሚመጣ መጽሐፍ በውስኪ እያወራረዱ ነው የሚጠብቁት። ያ ይህንን ባይኔ በብረቱ ነው ያየሁት። ባላይ ለማንም ደፍሬ አፌ ሞልቼ ባልተናገርኩ። ያ ይሄ ነው ልዩነታችን። እዚች ሀገር እንኳን ሴተኛ ዳሪ የከተማ አስተዳዳሪ መጽሐፍ አያነብም። ቤተ መጽሐፍት ሳይሰሩ ድንጋይ ጠርበው መንገድ ይሰራሉ። ቅድሚያ ድንጋይ ነው መጠረብ ያለበት የሰው አይምሮ። ንገሪ፣ የአይምሮ መንገድ ነው የሚቀድመው የእግር መንገድ? ይህ ህዝብ የት እንዲሄድ ነው መንገድ የምትሰሪለት? ወዴት እንደሚሄድ ጨርሱኑ የት ያውቅና? ያ ከተሳሳትኩ ልታረም። የማያነብ ህዝብ የት ደርሶ ያውቃል? ቴልሚ የት ደርሶ ያውቃል? እንዴት ነው በዚህ ሁኔታ ሀገር የምታድገው? ለመሆኑ አንቺ በህይወትሽ መጽሐፍ አንብበሽ ታውቂያለሽ? መጽሐፍ ተይውና መጽሔት አንብበሽ ታውቂያለሽ? እርግጠኛ ነኝ አንድ መጽሐፍ አላነበብሽም። እኔ ዓለምን ዞሬያለሁ። በስራ አጋጣሚ ይቺን ዓለም ከሰሜን እስከ ደቡብ ዞሬያታለሁ። believe it or not እንደ አበሻ ማንበብ የሚያስፈራው ዘር አይቻለውቅ። አውሮፓ ሴተኛ ዳሪ መጽሐፍ ያነባል። እዚህ ግን በየጠንቋይ ቤቱ እየሄዳችሁ መዳፍ ታስነብባላችሁ። የማትረቡ። ወደ ሶፋው ሄዶ ቲቪውን ሙሉ በሙሉ አጠፋውና ጂኑን ተጎነጨለት። ስምሽ ማን ነበር ያልሽ? ስም አልኩት። whatever። ስሚ ደግሞ ልንገርሽ፣ ከኦስትሪያ የቡና ቤት ሴት ጋር መተኛት እኮ ላይብረሪ አቅፎ እንደመተኛት ያለ ጥሩ ስሜት ነው የሚሰጠው። አንድ መጽሐፍ ሳታነቢ እኔን አቅፈሽ መተኛት በመታደልሽ ፈጣሪሽን ማመስገን ያለብሽም ለዚሁ ነው። ሙች። በተናገረው ነገር ከት ብሎ ሳቀና ወዲያው ፊቱን ቅጭም አድርገው ማውራት ቀጠለ። የምሬን ነው የምልሽ፣ ቢያንስ እነሱን አቅፎ መተኛት አንድ ነገር ነው። ሳይንስ፣ ፍልስፍና፣ ሳይኮሎጂ ታወሪያቸዋለሽ። ከእናንተ ጋር ምን እናውራ? እናንተ የምታውቁት ካካካካ ብሎ ከጣሪያ በላይ ማስካካት ነው። ዛት ይዜት አየሽ፣ ብታነቢ አሁን አፍሽን ከፍተሽ እንደ ነብይን የምናገረውን ዝም ብለሽ አታዳምጪም ነበር። ትሞግቺኝ ነበር፣ ትጠይቂኝ ነበር፣ ማን እንደሆንኩ ለማወቅ ትሞክሪ ነበር። Did you get my point? ልናገር አፌን ስከፍት በምልክት አስቆመኝ። እነሱ አሶሲዬሽን እንዳላቸው ታውቂያለሽ? እዚህ የመንግስት ሰራተኛ እንኳን አሶሲዬሽን የለውም። የጤና ምርመራ በየሳምንቱ እያካሄዱ ነው ፍቃድ የሚታደስላቸው። ባይገርምሽ ታክስ ከፋይ ናቸው። believe it or no ታክስ ለመንግስት ይከፍላሉ። እዚህስ ለመሆኑ ታክስ ትከፍላላችሁ? እንኳን እናንተ ነጋዴው ታክስ ክፈል ሲባል ይበረግጋል። የሚያሳዝን ሀገር ውስጥ ነው የምንኖረው። የህዝቡን ጭንቅላት መጥረብ ያስፈልጋል። ወያኔ እየጠረበች ያለችው ግን ድንጋይ ነው። ኦኬ፣ ያ ነው ችግሩ። እዚህ የምትለው ሀገር እየተደከሉም ታክስ ይከፍላሉ ማለት ነው ዶክተር? አልኩት የሞት ሞቴን። ያልጠበቀውን ጥያቄ ስለጠየቅኩት ነው መሰለኝ። ደነገጠ። ለነገሩ እኔም ሳላስበው ነበር የተናገርኩት። ደነገጥኩ። በሩ መዘጋቱን ለሁለተኛ ጊዜ ገድገድ እያለ ሄዶ ቼክ አደረገ። Of course, that is what I'm saying አለ። የሚለው ነገር ትንሽም ቢሆን ስለገባኝ ደስ ብሎት። እኔ ግን በሆዴ የአውስትራሊያ ሴተኛ ዳሪዎች ሲያሳዝኑ መንግስት በታክስ ድው ያረጋቸዋል፣ ወንዱ በእንትኑ ድው ያረጋቸዋል፣ ሁለት ጊዜ ድው ከመደረግ ያድነን ብዬ እየጸለይኩላቸው ነበር። እኛ ለዚህ አሸዋ ለሆነ 70 ሚሊዮን ህዝብ ዕውቀታችንን ሳንሰስት በምላሹ ወያኔ ለሲጋራ እንኳን የማይበቃንን ደሞዝ ቆንጥራት ሰጠናለች። ወያኔ እንደሆነ አሽቀንጥራ ጥላናለች። የሙያ ነፃነታችንን እንኳን ለመስጠት ታንገራግራለች። ማን ያውቃል? ይሄኔ እኮ ነገ ወደ ስራ ስመለስ ሴተኛ ዳሪ ጋር ሄድክ ተብዬ ልገመገም እችል ይሆናል። who knows? እዚህ ሀገር አይሆንም ብሎ ማሰብ እኮ ቀረ። እዚህ ሀገር ምንም ሊሆን ሊደረግ ይችላል። አገራችን የጉድ ሀገር ሆናለች እኮ። ይሄኔ ከሴተኛ ዳሪ ጋር አደርክ ብለው ይገመግሙኝ ይሆናል። ሳቀ። የእውነት የማይመስል ሳቅና ቀጠለ። you tell me እንዴት እኔ ፈቅጄና ወድጄ በማደርገው ነገር ገመገማለሁ? ነፃ ሰው አይደለው ማለት ነው? በረሃ ገብተው ተዋጉልን ለምን ነበር ታዲያ?
አሰብን በጥሩ ዋጋ ሸጦ እኛን ጦጣ ለማድረግ ነበር እንዴ? ከዚህ በላይ ለአንድ ሀገር ውድቀት ምን ማስረጃ ሊቀርብ ይችላል? ዩቴልሚ አንድ ሐኪም የታደርክ ተብሎ መገምገም አለበት? የለበትም የሚል መልስ አንገቴን በመነቅነቅ ሰጠው። አጠጣጡ ሲያስፈራ አዲስ ያስመጣውን ጂን ከመቼው እንዳጋመሰው። ከሁሉ እኔን ግርም የሚለኝ የዚህ መላጣ ሰውዬ ነገር ነው። ሜዲካል ስኩል ድሮፕ አውት ሆኖ በረሃ ገባ። እሱ ባለመማሩ እኛ ዋጋ መክፈል አለብን እንዴ? ሲጀመር ራሱ ወዶና ፈቅዶ አይደለም እንዴ ዘመተው? ከዳቦና ከነጻነት ይሻለኛል ብሎ አይደል እንዴ ሜዲካል ትምህርቱን ጥሎ የጠፋው? ታዲያ እሱ ታግሎ ነጻነቱን ካገኘ በኋላ የኛን ነጻነት መንጠቅ ነበረበት? ደንቆሮ ነው እንዳይባል ብዙ ያነበበ ሰው ነው፣ ያወቀ ሰው ነው። በዚህ የሚታማ አይደለም። እኛን ለምን ነክሶ እንደያዘን ግን ፈጣሪ ብቻ ነው የሚያውቀው። ምናልባት ኢንፌሪዮሪቲ ኮምፕሌክስ ሳይኖርበት አይቀርም። ታውቂያለሽ፣ ሊማር የሚፈልገውን ነገር ስላልተማረ እኛን እየቀጣል ሊሆን ይችላል። ያንን የምጠረጥረው እንጂ ሂዝ ጂኒየስ ያነበበ ነው። በዚህ አይታማም። ካሞን በዚህ ረገድ አቋሚ ግልጽ ነው። ሌሎች ከሚመጡ እሱ 100 ዓመት ቢገዛኝ ይመርጣለሁ። ያ ተሳሳትኩ። እነዚህ ሰዎች ይሄ ሰውዬ አንድ ነገር ቢሆንባቸው ምን ሊውጣቸው ነው ብዬ እጨነቃለሁ። በሙሉ እኮ በርቀት ነው የተማሩት። የቤት ስራ የሚሰሩላቸው ሌሎች ሰዎች ናቸው። መጽሐፍ አያነቡም። ያ አገሪቱ ውስጥ ሰው የለም እኮ፣ አንድ ሰው የለም እኮ። እሱ አንድ ነገር ቢሆን ምን ሊሆኑ ነው እንዴ? አገሪቱ ውስጥ ያሉ የቀበሌ፣ የወረዳ፣ የዞን ምንድነው ደግሞ ይሄ አሁን የመጣው? ትንሽ ካሰበ በኋላ አዎ የክፍለ ከተማ የእነዚህን በሙሉ ሊቀመንበሮችን ሰብስበሽ አይኪዋቸውን ቁልቁል ብትደምሪው በፍጹም እኮ እሱ ጫፍ ላይ ደርሱ። አይሚኔ ተሳሳትኩ። ከተሳሳትኩ ተረማለሁ። ችግሩ ብቻውን ሆነ። ችግሩ ደረቅ ነው። አይሰማም። ሰው የሚለውን አይሰማም። ድንጋይ ዳቦ ነው ብሎ ሊያሳምንሽ ይሞክራል። ባለፈው እኛ ጋር መጥቶ ሰብስቦን ይሄንኑ ነግሬዋለሁ። እስከ አፍንጫውን ያስታጠቅኩት እኔ ብቻ ሳልሆን ሁሉም ሐኪም ነው ልኩን የነገረው። ክፍያ ካልጨመረ አገሩን ጥለንለት እንደምንሄድ በግልጽ ነግረነዋል። አሁን ደሞዝ ቢጨምር ምን እንዳይሆን ነው? ዩ ቴል ሚ። እሱ ለ2000 ሐኪም ደሞዝ ስለጨመረ የአገሪቱ ኢኮኖሚ ይናጋል? ምን አለበት የአንድ ኢትዮጵያዊ ሐኪም ደሞዝ 100,000 ብር ቢሆን? አይ ሚን ኢት። ምንድነው ችግሩ? ብዙ ነው። በእርግጥ ጠባብ አይምሮ ላለው ሰው ይሄ በጣም ብዙ ቁጥር ነው። በዓለም አቀፍ ደረጃ ካየሽው እዚህ ትቤክ ኖ ዌይ $5,000 ማለት እኮ ነው። ያ ዱዘማትስ። ቀስ በቀስ ምላሱን ያዝ እያደረገው ልሳኑም እየተዘጋ እንደሆነ ተረዳው። ሆኖም ስካሩ መናገር ያለበትን ከመናገር አላገደውም። እውነት ነጋገር ከተባለ 100,000 ብር እኮ አንድ ተራ የጉምሩክ ሰራተኛ በሙስና በአንድ ወር የሚያገኛት ሳንቲም ናት። ለዚህ መላጣውን የጠፍቶት ይመስልሻል? በፍጹም ኮምፕሌክስ ነው አላሰራ ያለው። he didn't graduate with it። ገብቶሻል? እኛ አበሾች ስንባል ቅንነት ያንሰና ሳይማር በረሃ መግባቱ ነው እኛ ነክሶ እንዲይዘን ያደረገው። አንድ ተራሹም ከዚች ደሃ ሀገር በሚሊዮን የሚቆጠር ገንዘብ ሲመዘብርና ሲያሻሽልም እንደሚውለው አፉ በፍጹም መተሳሰር ጀመረ። ድምጹን ዝቅ ያደረገ መናገር ቀጠለ። ከዚህ በኋላ ብዙ እንደማይገፋ ስለተረጠርኩ በትዕግስት የሚሆነውን ለማየት ወሰንኩ። ውጭ ሀገር ሄደን እንስራ እምቢ፣ እዚህ ኑሯችንን አሻሽሉልን እምቢ። this is ridiculous። እኔ ዛሬ ተነስቼ አገር ብለቅ የቦትስዋና ህዝብ ዘንባባ ይዞ እንደሚቀበለኝ ያውቃል። ምክንያቱም እሱ አንባቢ ነው፣ ቢያንስ ያነባል። ያነበበ ሰው ደግሞ ይሄ አይጠፋው። ተሳሳትኩ። ከተሳሳትኩ ታረማለሁ። እዚህ 50,000 ድሃ አክሜ የማገኘውን ያመት ደሞዜን ጋቦሮኒ 5 ሀብታሞችን አክሜ ቦር ላገኘው እንደምችል ያውቃል። ችግሩ የቅንነት ነው። believe it or not ካንዴም 2-3 ሻንጤን ሸክፌ ልሄድ ተነስቼ አውቃለሁ ቦትስዋና። ሆኖም እናቴን ሳስባት ነው ሐሳቤ